አቶ ተስፋዬ ራሄልን ወደ መስሪያ ቤት ሲቀጥሩ ባቢ ግን ህይወቴ ውስጥ የወጣችና ህይወቴ ምስቅልቅሌን አወጣችውን። እንዴት አባዬ ወደዚህ ቢሮ ታመጣለህ? ጎርታኝ እኮ ነው የሄደችው። የጎዳችኝ ሰው ወደ እኔ ውስጥ ማስገባት አልችልም። አሁን ረስቻታለሁኝ። በህይወቴ እንድትወጣልኝ እፈልጋለሁ። ካለ መስሪያ ቤት ስራ ሌላ መስሪያ ቤት ብትቀጠር ለምንድን ነው ሆን ብለህ ያደረግከው ነው ሲል ይናገራል። እሱ ግን የስራ ልምድ ስላላትና አንዳንድ ነገር ከሷ የምንፈልገው ነገር ስላላት አሰሪና ሰራተኛ ሆናችሁ መቀጠል ትችላላችሁ ሲለው በፍጹም እያለ እንግዲህ አባቱ ጋር ግብ ናሆሜ ገጥሟል ማለት ነው፣ ባቢ ማለት ነው። እሷም ደግሞ በተከታታይ ናሆሜ ስትለው ናሆሜ ብለሽ እንድጠሪኝ አልፈልግም፣ ባቢ ብለሽ እንድጠሪኝ ነው የምፈልገው እያለ ነው። አባት ደግሞ እንደምንም ብለሽ ጽናትን እንዲተውልኝ አሳብጅልኝ፣ ቢያንስ አንቺ እየቀረብሽ ትልቅ ቦታ እንዲሰጪው እፈልጋለሁ ቢልም ባቢ ግን በፍጹም የሚሸነፍ ልብ እንደሌለው ደግሞ ደጋግሞ እየነገራት ይገኛል። በዚህ ደግሞ ራሄል እየተበሳጨች ትገኛለች። እንግዲህ ጽናት አባቷን እያዳነች ትገኛለች። በጣም ደስ በሚል ሁኔታ ነው ያለችው። ሆኖም ግን ራሄል አሁንም ቢሆን እንግዲህ ባቢን ለማጥመድ ያለገችው ነገር ቢሆንም በፍጹም በፊት የተሻለ አግኝቻለሁ ብለሽ ጎርተሽን ልቤን ሰብረሽን ሂደሻል። ከዚህ በኋላ አንቺ ጋር መቀጠል አልችልም፣ ልትረጂ ይገባሻል ቢላትም ሆን ብላ ግን ልትረዳ አልቻለችለትም። በዚህ መካከል ላይ እንግዲህ ጽናትን ለማናደድ እያለች አንዳንድ ድርጊቶችን ታደርጋለች። በተለይ ጽናት አሁን እሱ ያዘ ብላ በጣም አኩርፋ ነበር። ለምን ምሳ ውጭ ጋብዝሽ ብሎ ያላት እሱ ንግግር ሊያደርጉ መጨረሻ ቻንስ ሊነግራት ነው። ግን እሷ ሄዳ ለጽናት ምግብ ዛሬ ከሱ ጋር ምሳ ተጋበዝ ልንወጣ ነው ብላት ነበር የሄደችው እና ጽኑዬ ደግሞ እውነት መስሏት በጣም ተናዳ ነበር እና በዚህ መካከል ላይ እንግዲህ ሄዳ ቤት አባቷን እያጎረሰች ቂጣ ፍርፍር ሰርታ እያበላች ድንገት ባቢ ደርሶ ደግሞ ተጎራረሱ አጉርሹ ሲላት በፍጹም ልትጎርስለት አልፈለገችም ነበር። ለምን እሷ የሰጠቻትን ግምት በመጠቀም ማለት ነው። ሆኖም ግን መጨረሻ እኔ ያስረዳሻለሁ ምነግርሽ ሰዓት አለኝ አላት ማለት ነው። እሷ ደግሞ ራሄል እየሄደች የምታጸዳ ቦታ ላይ እየሄደች ውሃ እያርከፈከፈች ድጋሜ ደጋግማ እንድታጸዳ እያደረገቻት ስትገኝም ምንም ችግር የለም ስራዬ ነው አጸዳዋለሁ የሚል ነበር ብርቱ መልስ የመለሰችላት ጽናት። ሆኖም ግን በመካከላቸው አባትም አሁንም ቢሆን አሸንፊ ቦታውን ያዢ፣ አባትየውን ደግሞ እሱ እኮ እኔን አልፈልግሽም አለኝ አልወድሽም አለኝ፣ ከፈለገ ደግሞ መተው አለብኝ፣ እንግዲህ እሷን የማፈቅረው ካለኝ ለምን አልተውም ስትል በፍጹም እሷን እንዲያገባ አልፈልግም ሰራተኛ እኮ ናት እያለች ነበር። መንገድ ላይ ደግሞ እሷ ኮሪደር ላይ ተደብቃ አባትና ልጁ ባቢ ሲመካከሩ እና ሲሰዳደቡ ሲጫጫሁ ስላየች ምንድን ነው ያላችሁ ችግር? ምንም አይደለ፣ የራሳችን የግል ጉዳይ ነው። ባቢ አትደብቀኝ፣ በጣም አባት ከአንተ የበለጠ እየጮኸበት ሰምቻለሁ። ሰማሽን እንደምን እንደተባባልን ቢላት አይ ምን እንደተባባላችሁ ባልሰማም ግን ከባድ ጸብ አንተና በሰውየው መካከል እንዳለ ነው በአቶ ተስፋዬ። እንግዲህ አቶ ተስፋዬና ባቢ ወንድ አባትና ልጅ መሆናቸውን ጽናት እስካሁን አታውቅም ማለት ነው። ስለዚህ ምንድን ነው የተፈጠረው ቢላትም በፍጹም ሊነግራት አልቻለም። ለምን የጽኑዬ ልብ እንዲሰበር አይፈልግም፣ ከልብ እንደሚያፈቅራት ይፈልጋል። ሆኖም ግን ራሄል ግዴታ አሁን በፊትም አፈቅርሃለሁ አሁንም አስቸግሮኝ ነው እንጂ ጥዬ ሄድኩት በፍጹም አልሄድም ነበር እና ስትፈልጊ ጥለሽኝ ሄደሽ ሰባብረሽ ከጣልሽ በኋላ ስትፈልጊ ደግሞ እኔን ቆሜ የምጠብቅሽ አይደለሁም። እኔም ደግሞ አንቺ ጥለሽ ስትሄጂ በውስጤ አንዲት አፍቃሪ አግኝቻለሁ፣ ራሴን መልሳልኛለች፣ የተጎዳ ልቤን ጠግናልኛለች። ስለዚህ አንቺ በእኔ ቦታ አሁን ቦታ የለሽም ቢላትም በፍጹም ቦታ ሊኖረኝ ይገባል ብትለውም አይደለለው ተናግሯል። አባትም እንግዲህ ግርማ ጽናትን ምንድን ነው ባንቺና በባቢ መካከል ያለው ሲላት ጓደኝነት ምን ጓደኝነት ብቻ እውነታውን ንገሪኝ ሲላት እንግዲህ አይ ፍቅር በቃ እሱን ነው የምፈልገው ጊዜሽ ነው። ጽናትም ቅና ልብ ስላላት ከዚህ በፊት በቡና ንግድ ላይ ሲሰሩ የነበሩ የስራ ባልደረቦቿን ስም ዝርዝር ይዛ መታ ይሄ ለስራው ይጠቅመሃል ጋሽ ተስፋዬ ብላ ስትሰጠው ውስጡ ቢያስደስተውም አንቺ ጽዳት ነው ቦታሽን ልክሽም ማወቅ አለብሽ፣ ይሄ አይመለከትሽም እያሉ ግን ዝቅ እንዳለችን ለማስመሰል ያው እሷ ግን ጥሩ መልካምነቷንና የስራ እድገት እንዲያገኙ የምታደርገው እድገት ነው የሰጠቻቸው ማለት ነው። እና ያንን ከሰጠቻቸው በኋላ ለአባቷ ወደ ምሳ እንደምትሄድና አባቷ ጋር ምሳ ዘግይታ ትንሽ እንደምትመጣ አስፈቅዳ ነበረ የወጣችው። ሆኖም ግን እሷን እንግዲህ ከውጭ ወስዶ ከዚህ በኋላ በህይወቴ እንዳትገቢ ጽናት የኔ ናት፣ አንድ ነገር አደርጋለሁ ብለሽ እንዳታስቢ፣
ብሎ እንግዲህ እሷንም አስጠነቅቃት። ባቢ የሚባለውን ስም ደግሞ እንድጠሪኝ አልፈልግም ብሎ አስጠንቅቆ ከዚህ በኋላ እዛ ስራ ውስጥ ብቻ ሌላ ስራ ሄደሽ ስሪ፣ ካልቻልሽ ደግሞ አርፈሽ ተቀመጪ ብሎ ነበረ ያስጠነቅቃትና ለዛ ነው ተመልሳ ለባቢ አባት እሱ በቃ እሷን እንደሚያፈቅር ነግሮኛል። ስለዚህ በእነሱ ፍቅር መግባቱ ለእኔ ምንም ጥቅም አግኝቼበት አይደለም እና ለምን አልተውም ስትል በፍጹም አትተይም፣ እሱ መተው የለበትም፣ እኔ እሷን እንዲያገባ አላቅም አልፈልግም እያለ ቢላትም ሆኖም ግን እሷ በፍጹም አልችልም ብላ ብትናገርም አሁንም እንደምን ብለሽ አግባቢ ነበር ያላት እና ጽኑዬ ጽዳት እያጸዳች እያለች እሱ ደግሞ በቃ ውጭ ፈልግሻለሁኝ ነይ እንውጣ ሲላት ምሳሌ እንጋበዝ ነው እያለ ይህን ወረቀት እንግዲህ ቼክ አድርግልኝ ብሎ ሲሰጣት የስራ ሙያው ስላላት ጽናት እሷ ተራዳለች እና በዛ ምክንያት ነው ሄዳ ውሃ ከፍክፋ እንደገና እንድታጸዳ እንድትደግም ያደረገቻት። ከዛም ወጥቶ እንደማይፈልጋት ከዚህ በኋላ በዚህ ውስጥ እንደማትገባ ነገረችው። እሷ ደግሞ በቀጣይ ፕሮግራም ላይ ምሳ እስኪ ልጋብዝ ዛሬ ብላ ፈልግሃለሁ ብላ ቢሮ ትደውልና ክላሷ ሆና ትጠራዋለች። ምን ፈልገች ነው ሲላት ዛሬ ከኔ ጋር ምሳ እንዲበላ ፈልጋለሁ ትላለች። ወይዘሮ ራሄል አልፈልግም ካንቻን እና እሷው ጋር ቁጭ ብሎ ወንበር ላይ እንደተቀመጠ ወደ ጽኑ ይደውልና ጽኑዬ ዛሬ አንቺ ጋር ምሳ ውጭ እንበላለን ብሎ ሲደውላት ደወለላትና እሺ አለችው ማለት ነው። ከዛ በኋላ አየሽ እኔ ከሌላ ሰው ጋር ቀጠሮ አለኝ ብሎ ነበር ቁጭ አድርጓት ሄደው። በዚህ በጣም ነበረ የተናደደችው ማለት ነው። ባቢ መጀመሪያም ደግሞ ጽናት ባቢን አኩርፋው ነበረ። ለምን አኮረፈችው? እሷ ሂዳ ምሳ ልንጋበዝ ነው ዛሬ ከኔ ጋር ነው ስላለቻት ምን እያደረገ ነው ያለው ብላ ቅር ብሏት ነበር። ሆኖም ግን የምነግርሽ ነገር አለኝ ብሎ ቀጥሮ የሚነግራትን ነገር ሁሉ ያው ይቺ እንደሆነ ነበረች። የራሄልን የህይወት ታሪክ መጀመሪያ አውርቷት ነበር፣ ግን ማወቁ አስፈላጊ አልነበረም ብዬሽ ነበር። ግን እሱ ናት መጀመሪያ ልቤን ጎርታኝ ሄደችው። ዛሬ ደግሞ ይኸውልሽ ዙራ እዚህ መጣ። ይገርማል። ለዛ ነው እንዴ ታዲያ እኔን እኮ በቁራኛ አይን ነው የምታይኝ። ጽዳቱንም ሳጸዳ እያደጋገመች እንዳጸዳ እያስደረገች ነው ስላለችው በጣም ተናዶ ነበርና ስሚ አላት። ከዚህ በኋላ እሷ ጽናት ፍቅረኛ ናት፣ እሺ እንድታቂ ፈልጋለሁኝ። አንድ ስራና አሰሪ ብቻ በስራና አሰሪ ብትቼ ሌላ ቦታ ሂጂ፣ ካልቻልሽ ስራና አሰሪ ብቻ ሆነሽ እዚህ ቤት መስራት አለብሽ። ደግሞ ስሜን መናገር አልፈልግም ሲላት አባትየውም ስሜ አላት። እኔና ባቢ አባትና ልጅ መሆናችንን ጽናት አታውቅም እና ሚስጥር ሆኖ ተደብቋል። ለምን አለች ራሄል። ለምንድን ነው አባትና ልጅ መሆናችሁ? እኔ እንጃ አይፈልግም ባቢ፣ የሆነ ነገር አለ፣ ያ ነገር ግልጽ እንዲሆንለት አይፈልግም። ስለዚህ የልጅን ደግሞ ይህን ነገር ጠብቄው ውጤቱ ምን እንደሆነ ለመስማት እስከ መጨረሻ አንቺም አባትና ልጅ መሆናችንን መናገር የለብሽም። አንቺም ሆንሽ እሷ ሰሪና ተሰራተኛ ሆነን እንደምንኖር መሆን አለበት። በዚህ ልክ ምንድን ነው የሚያሳፍረው ስትለው እንግዲህ አላቅም አይፈልግም ልጄ ነበር ያላት። አባቴ ደግሞ አለሱ እኔን ለምንድን ነው ደስተኛ የማታደርገኝ? ለምንድን ነው ይቺ ልጅ ወደ ህይወት መልሳ አምጥተህ የምትጎዳኝ? ትጠቅምሃለች እንጂ አትጎዳህም። ተጸጽታለች። ባለፈው ነገር ብትጸጸትም እኔ ተሰባብሬያለሁ። ልቤ ተሰንቅጦ ሄዷል። ከዚህ በኋላ ምንም ምረባ ሰው አይደለሁም እና አልፈልጋትም። ዛሬም ድጋሚ ልትሰባብረኝ ነው ወይ? ሲመቻል ለመሄድ ነው ወይ የመጣችው? እያለ ለአባቱም አስጠንቅቋል ማለት ነው። ባቢም ጽኑን እኔ በአንቺ ደስተኛ ነኝ፣ ምንም ቢመጣ አንቺን ጥዬሽ ልሄድ አልችልም፣ አልክድሽም። አንቺ ነሽ የኔ ደስታ፣ አሁን ልብ የጠገንሽልኝ፣ ደስታዬን ማንጫ መጣሽልኝ። ምን ቢሆን እወድሻለሁ። አሁን አኮርፈሻል አላት። አላኮረፍኩም። እስኪ ካላኮረፍሽ ሳሚን ሲላት እንግዲህ ሂዳ ስትስመው ደስ አላት ማለት ነው። እና እሱ አሁንም ቢሆን ነገም ዛሬም ከሷ በፍጹም ሌላ ነገር እንደሌለው እና ያቺ ደግሞ በህይወቱ ውስጥ ህይወቱን አበላሽታበት ሄደች መሆኑን ግልጹን ነገራት ማለት ነው። በዚህ ደስ አላትና እንደገና ሳቀች ጽናትዬ ማለት ነው። አሁንም ቢሆን ለራሄል ከሷ ውጭ ማንም የለኝም አፍቃሪ ናት እንድታቂ ፈልጋለሁ ሲላት ራሄል ደግሞ አብዳለች ማለት ነው። በጣም ነው የተናደደችው። እኔ እኮ እንደዛ ስትሆንብኝ በእኔ ላይ ራሄል ግራ ገብቶ ነበር አለ ጽናት። ለካ ይሄ ባቢ የራሴ ነው እያለች እያስጠነቀቀች ነው። እኔ አላወቅኩም። እንኳን ሚስጥሩን ነገርከኝ። ካሁን በኋላ ውስጡ መነጋገራችን ለሁለታችንም ለፍቅራችን ግልጽ የሆነ ነገር ነው ብላ ነው የተደሰተችው። እውነታውን ባቢ ምንም ሳይደብቃል ለጽኑዬ እያስረዳት ነው የሚገኘው። ጽኑዬ አንቺ በእኔ ቦታ ትልቅ ቦታ አለሽ፣ እሷን ቀብሬያታለሁ፣ ይህ ነገር ሊያጨናንቅሽ አይገባም ሲላት እሺ ባቢዬ እኔም አትጨናነቅብኝ፣ እንድትጨናነቅ አልፈልግም
ግርማም በጽናት መቀየርና ማደግ በጣም መለወጥ በጣም እየተደሰተ ደስተኛ ሆኖ እግሩን እያሻሸችው ሰይ ልጄ እንኳን ለዚህ ደረሽልኝና ይሳሚኝ እያለ ፈቃደኛ ሆኖ ደስተኛ ነበረ። ያንም እንግዲህ ምግብ አቅርበው አባቷንም አብልታ እሱንም በልታ ሲጨርሱ ወይ ዛሬ ሰዓታችን ረፈደብን እኮ ስትለው አይ ምንም ችግር የለም ባይረፍድ ሲል አይ የአባት ስር መስሪያ ቤት እኮ አስመሰልከው ብላ ነበር ያለችበት ጊዜ ችግር የለም ብለው ተያይዘው እንግዲህ ሲሄዱ እነሱ ደግሞ እንደ እቺ ጽዳት ሰራተኛ እኮ በጧት ገብታ ስራዋን እንድታጠናቅቅ ነግሬያት ነበር፣ ግን ስራዋን እየተወች ነው አስጠነቅቃታለሁ እያለ አቶ ተስፋዬ ሲናገር ነበርና ድንገት ተያይዘው ከኮሪደር ላይ እጅ ለእጅ እንደተያያዙ ራሄል ድንገት ስትደርስ ስታያቸው በጣም ነው የተናደደችውና በስሚ አላት። እቺ እንግዲህ ፍቅረኛዬ ናት እንድታቂ ፈልጋለሁ ሲል ብሎ ሲነግራት ግን በጣም ነበር የተናደደችው። ከዛ ጽናትንም ጠርቶ ከዚህ በኋላ በጧት ገብተሽ እኮ ስራሽ እንድታጠናቀቂ ነግሬሽ ነበረ ለምንድን ነው የምታረፍችው ሲላት አዎ የአባቴ ነገር ታውቃለህ ተነስቼ ምግብ ሰርቼ ቁርስ አብልቼ መድኃኒት ሰጥቼ ስለው እሱ አይመለከተኝም የአባትሽ ጉዳይ እያለ ነበር አቶ ተስፋዬ የመለሰላት። ለምን አሁን ጽናት ላይ ያለ ነገር ልጁን ወደ ራሄል ለመቀየር ስለፈለገ ነው። ሆኖም ግን የሰው ልጅ በግዳጅ የሚሆን ነገር የለምና በዛ በኩል እንግዲህ ተናዳለች ማለት ነው። አባትየውም ጽናትን ጠንከር ያለ መልእክት ነበር ያስተላለፉላት። እሺ አከብራለሁ ከዚህ በኋላ በሰዓት ይገባለሁ ነበር ያለችው። ራሄልና አባትም ኮሪደር ሲወጡ ተያይዞ ሲያወጣቸው በእናንደዱ ነበረ። ቢሮ ፈልግሻለሁ ያላት እንግዲህ ጽናት አንቺ ለኔ ፍቅረኛ የመሆኔ ሁሉ ሰው እዚህ ቤት ውስጥ ማወቅ አለበት ሲላት ተረታው ስትለው ችግር የለም የሚወቁ ምን ያደርጉና ምን የሚያመጣው ነገር የለም ሲል ነበር። እንግዲህ ለምን አረፈሽ የጽዳቱን ብሎ በዛው ምክንያት አባትየው እየተናገራት ሆኖም ግን በቃ ይተወቅ ሲል ነበረ ለራሄል ፍቅረኛ መሆኑን ዱብዳውን ያወረደላት ማለት ነው። አይወዳትም እኮ አላባት ደግሞ ዝም ብሎ ስለምታሳዝነው ነው እንጂ ውስጣቸው ፍቅር የለም። አንቺ ዝም ብለሽ በሱ ከጊዜ ወደ ጊዜ እያቀረሽ በሱ በባቢ ውስጥ ፍቅርሽን እንድታስፈራሪ እፈልጋለሁ ሲላት እሺ ሞክራለሁኝ እኔ እሱን ደግሞ ማጣት አልፈልግም ማለት ራሄል እኔ ያለሱ ደስተኛ መሆን አልችልምና የነበረኝን ሁሉ እንደ አዲስ ህይወት ልሰጠው ፈልጋለሁ እያለች ነው። ሆኖም ግን ባቢ አይፈልጋትም ማለት ነው። በዚህ መካከል ላይ እንግዲህ ችግር እየተፈጠረ ነው። እሱ ግን በፍጹም ወይ ፍንክች በልቡ ውስጥ ጽናት እንጂ ሌላ ሰው እንደማይገባበት አስረግጦ ለጽኑዬ እየነገራት ነው። በጣም ደስ ይላል። አይለያያቸው እንግዲህ መጥፎ ነገር አያሳስባቸውም ነው። አባትም በዚህ ሰዓት በጽናት በጣም እየተደሰተ ነው ያለው እና የጽናትን ግርማን አለባብሶ ልብስ አለባብሶ ዘናጦ እንግዲህ በዊልቸር እየገፉ ሲሄዱ ጽናትና ግርማ እሱ ሆነው ድንገት ደግሞ ራሄል ከች ትልባቸዋለች ማለት ነው። ራሄልን ስታይ ደነገጠች እነሱን ስታያቸው። ሆኖም ግን እየተፋጠጡ ነበረ። እንግዲህ በዚህ የዛሬው የተጠናቀቀው። ቀጣይ ደግሞ ምን ባቢ ግን ሁሉም ሚስቴ መሆንሽን ማወቅ አለባቸው ይነገራል እያለ ሲላት እንግዲህ ኧረ ተው ይሄ የስራ ቦታ ነው መነገር የለበትም ይላል። እሱ ግን ውስጡን የአባቱ ቦታና የዛች ቦታ መሆኑን ስለሚያውቅ ነው። ጽኑዬ ግን ፈርታ ነበር። ሆኖም ግን እሱ ምንም ነገር የሚመጣ ወደኋላ የለም ሲል አሳውቆ ተናግሯል ማለት ነው። ባቢም በግርማ ጤና መመለስና እንደነበረ ወደኋላ መምጣት ደስ እያለው እየተደሰተ እሱም ፈጣሪውን ግርማ እያመሰገነ ነው። ጽኑዬም በዚህ በጣም ተደስታለች። በጣም ደስ ይላል። መጨረሻቸውን ያሳምርላቸው፣ ከእነዚህ ተንኮል ይጠብቃቸው ነው የምንለው። እንግዲህ ውድ ተመልካቾቼ የዛሬው እንዳያችሁት ነው። ቀጣዩን ደግሞ ከስር እናቀርብላችኋለን። መልካም ቀን ሰናይ ይሁንላችሁ ለሁላችንም።